መቃብር ቦታ ላይ ምን ያክል ከሰዎቹ ጋር አብረው የተቀበሩ ህልሞች እንዳሉ ታውቃለህ? ያልተዘፈኑ ዘፈኖች፣ ያልተገነቡ ቢዝነሶች፣ በጣም ብዙ ህልሞች አብረው ከሰዎቹ ጋር ተቀብረዋል። ለምን ካለ እነዛ ሰዎች ህልማቸውን ለማሳካት ፐርፌክት የሆነውን ታይም ሲጠብቁ ነበር። ፐርፌክት የሆነው ታይም ደግሞ መቼም ኤግዚስት አያደርግም። በእርግጠኝነት የሞቱባት ቀን እንደሚሞቱባት አላሰቡም ነበር እንደሚሞቱ። ብዙ ጊዜ ያለኝ ፐርፌክት የሆነው ታይም ሲመጣ ያንን ነገር ጀምረዋለሁ አሳካዋለሁ ብሎ አስበው ነበር። ያን ነገር መቼም ሊመጣ አልቻለም። እኛም ከነዚህ ሰዎች መማር አለብን። ህልማችንን ይዘን መሞት ካልፈለግነ አሁኑኑ መጀመር አለብን። ፐርፌክት የሚባል ታይም የለም። ወይ አሁን እንጀምር ወይ ደግሞ ማለማችን እናቁም። በቅርቡ እንዲሁም አንድ ነገር እያስተዋልኩ ነበረ። ምንድነው እሱ? አብዛኞቻችን እኔንም ጨምሮ ካለንበት ቦታ ስታክ አድርገን እንድንቀር ያደረገን ነገር ምን ማድረግ እንዳለብን ሳናውቅ ቀርተን አይደለም። ካለንበት ቦታ ስታክ አድርገን እንድንቀር ያደረገን ነገር ምንድነው? ማድረግ አሉብን ብለን ያሰብናቸው ነገሮች ለማድረግ ፐርፌክት የሆነውን ታይም መጠበቃችን ነው። በቃ ይሄ ነው እንጂ አብዛኞቻችን ምን ማድረግ እንዳለብን አዲስ ታይም ምን ማድረግ እንዳለብን እናውቃለን። በቃ ነገር ግን ያንን ነገር ለማድረግ ሞቲቬትድ እስክንሆን በራስ መተማመን እስኪኖረን ፍርሃታችን እስኪጠፋ እየጠበቅን ነው። ያን ነው ካለንበት ስታክ አድርገን እንድንቀር ያደረገን። እኔም እንደዚህ ፐርፌክት የሆነውን ታይም ስጠብቅ ነበር። አሁንም በአንዳንድ ነገሮች ያልጀመርኳቸው ነገሮች አሉ። ፐርፌክት የሆነውን ታይም አይምሮ እየጠበቀ ያለበት ሁኔታ አለ። ነገር ግን የገባኝ ነገር ምንድነው? በዚህ መንገድ ከቀጠልኩ ፐርፌክት የሆነውን ታይም እየጠበቁ ነው ብዬ ካሰብኩ ያንን ነገር መቼም ላልጀምረው እችላለሁ። ምክንያቱም በህይወት የሚፈጠረው ነገር አይታወቅም። በየቀኑ የሆነ ችግር ይፈጠራል። ፍርሃታችን እየጨመረ ይሄዳል። በቃ ፐርፌክት የሆነውን ታይም ለመጠበቅ ሪዝኔብል የሆነ እንዲሰማን ያደርገናል። ነገር ግን ያን ትክክል አይደለም። ፈጣሪ ራሱ ስለ ነገ ቃል አልገባልንም። ነገ ለራሱ ምን ይላል? ይጨነቃሉ። ስለ ነገ ማንም ሰው ቃል አልገባልንም። ነገ የሚባለው ነገር ኤግዚስት አያደርግም። ስለዚህ የገባኝ ነገር ይሄ ነውና ለዛም ነው ዩቲዩብ ራሱ እንደገና ፖስት ማድረግ የጀመርኩ። ለዛ ነው አክቹአሊ እውነቱን ለመናገር በጣም ብዙ ጊዜ ፐርፌክት የሆነውን ታይም ስጠብቅ ነበር አንድ ቪዲዮ ፖስት ለማድረግ ማለት ነው። እና በቃ አሪፍ ካሜራ ያስፈልገኛል፣ በራስ መተማመኔ መጨመር አለበት፣ የንግግር ክሎቴ መስተካከል አለበት ምናምን ብዬ በጣም ብዙ ጊዜ ጠብቄ ነበር ፐርፌክት የሆነውን ታይም። ነገር ግን ያን ታይም ሊመጣ አልቻለም። ያው እንዲሁ ባለኝ ነገር የጀመርኩ ለምንድን ነው? አንድ ነገር ስለገባኝ። ምንድነው የገባኝ? 10 ወር ሙሉ ከማቀድ አንድ ቪዲዮ ፖስት ማድረግ ብዙ ነገር ታስተምራለች። ምን ይባላል? the learning is in the doing ይባላል። ትምህርቱ ያለው በማድረግ ውስጥ ነው። እያንዳንዷ ፖስት የማድረጋት ቪዲዮ፣ እያንዳንዷ ስህተቴ ከማቀደው በላይ ብዙ ነገር ታስተምረኛለች። ስለዚህ ትክክለኛው ያለው ትምህርት መሻሻል ከፈለግነ በማድረግ ውስጥ ነው ትክክለኛው ያለው ትምህርት። እኔም እሱ ስለገባኝ ነው እንጂ ፐርፌክት ሁኜ የንግግር ክሎቴ ተስተካክሎ አሪፍ ካሜራ ኑሮኝ አይደለም የጀመረው። ግን እወቁ፣ ትክክለኛው ትምህርት ትክክለኛው መሻሻል ያለ በማድረግ ውስጥ ነው። ይሄን ስል ግን እኔ ማድረግ ያሉብኝ ነገሮች በሙሉ እያደረኩ ነው ማለት አይደለም። ማድረግ እንዳሉብኝ እያወቅኩ ራሱ የማላደርጋቸው ነገሮች አሉ። ለምሳሌ ስፖርት መስራት ካቆምኩ ወደ አመት ምናምን ሆኖኛል እና ፐርፌክት ታይም እየጠበቅኩ ነው ብዬ ነው ማሰብ። ፐርፌክት ታይም ኤግዚስት እንደማያደርግ አውቃለሁ፣ ግን ራሴን በዛ መንገድ የሸወልኩት ነው። አንድ ሰው መጥቶ ለምን ስፖርት አትሰራም ቢለኝ አይመችም ነገሮች ምናምን ነው የምል፣ ግን ትክክል እንዳልሆንኩ አውቀዋለሁ። ሁሉንም ነገሮች እያደረኩ አይደለም፣ ግን ፕራዮሪቲ የሚሰጣቸውን ነገሮች በቻልኩት አቅም ፐርፌክት የሆነውን ታይም ሳልጠብቅ አሁን ለማድረግ እየሞከርኩ ነው። እና ብዙዎቻችን አንድ ነገር ለመጀመር ዝግጁ መሆን አለብን ብለን የምናስብበት መንገድ በጣም የተጋነነ ይመስለኛል። በቃ ሊትራሊ ምንም አያስፈልግም እኮ ለመጀመር፣ ግን እኛ ዝግጁ መሆን አለብን ብለን የምናስብበት መንገድ በጣም ከፍተኛ ነው። እና ስኬታማ የሆኑ ሰዎች ራሱ ሲጀምሩ በራስ መተማመን ኑሯቸው እያንዳንዱ የሚሄዱበትን መንገድ አውቀው የጀመሩ ይመስለናል፣ ግን እውነታው እንደዛ አይደለም። ስኬታማ ሰዎች በራስ መተማመኑ ኑሯቸው አይደለም የጀመሩ፣ ስለጀመሩ ነው በራስ መተማመን የሆኑት። ኢቭን ምንድነው የሚባል ለመጀመር ምንም አያስፈልግም፣ ስኬታማ ለመሆን ግን መጀመር ያስፈልጋል። አየህ፣ ስኬታማ መሆን ከፈልግ መጀመር አለብህ። ለመጀመር ግን ምንም አያስፈልግም። ባለን ነገር አዲስ ታይም አሁን ማንኛውንም ነገር በትንሹ መጀመር እንችላለን። ኢቭን በራስ መተማመን ራሱ የሚመጣ በተግባር ነው። በቃ ምክንያቱም በራስ መተማመን ማለት ምንድነው? ራስህን ማመን ነው አይደል? ለምሳሌ ሌላ ሰው አንድ ሰው ከካደህ ድጋሚ እሱን ለማመን ይከብዳል አይደለ? አንተም ለራስ የገባውን ቃል ይሄን ነገር አደርጋለሁ ብለህ ሳታደርግ ከቀረህ ለራስ የሰጠውን እምነት ሻርክ ወይም ደግሞ በራስ መተማመን በጣም ይቀንሳል። በራስ መተማመን የሚመጣው ከምንድነው? ቃልህን በመጠበቅ ነው። አደርጋለሁ ያልከውን ነገር ካደረግክ በራስ መተማመን እየጨመረ ይመጣል። በጠዋት እነሳለሁ ብለህ ካልተነሳህ በራስ መተማመንህ በጣም ይቀንሳል ማለት ነው። ስለዚህ ሁሉም ነገር መሻሻሉም፣ ትምህርቱም፣ በራስ መተማመኑም እያንዳንዱም ነገር በተግባር ውስጥ ነው ያለ። አንድ ወር ከማቀድ ቅድም እንዳልኩት ረጅም ሰዓት ከማቀድ አንዲት ተግባር የአንድ ቀን ተግባር ብዙ ነገር ታስተምረናለች። ኢቭን
አንድ ነገር እስካላደረግነው ራሱ ምን ያክል ከባድ ይሁን ምን ያክል ቀላል ይሁን የምናውቀው ነገር የለም። ግን እኛ ከውጭ እናይና ይሄ ነገር ይከብዳል መሰለኝ፣ ይሄ ነገር ቀላል ነው እንላለን። ኖ በምንም ልናውቀው አንችልም። ሀብታም መሆን ምን ያክል ከባድ ይሁን ምን ያክል ቀላል ይሁን እስካልተገበርን የሆነ ነገር እስካላደረግን ድረስ እስካልሆንነው ድረስ አናውቀው። ስለዚህ ጄጅ ማድረጋችን እናውቁም። ውጭ ላይ ሆነን ይሄ ከባድ ነው ይቀላል ነው አንበል። እናድርገውና በድርጊት ውስጥ ነው ከባድ መሆኑንም ቀላል መሆኑንም የምናውቀው። ስለዚህ ኤቭሪቲንግ ኢዝ በማድረግ ውስጥ ነው ያለው ሁሉም ነገር። ፐርፌክት የሆነ ታይም መጠበቃችን እናቁምና ማድረግ እንጀምር። ምኞታችን እንደነዛ ሰዎች ይዘነው እንዳንሞት ማለት ነው። የዛሬው ቪዲዮ አጭር ነው አይኖ፣ ግን ጀስት ሪማይንደር ነው ምንም ፐርፌክት የሚባል ታይም እንደሌለ፣ ምንም ነገር ማድረግ ከፈለግነ ምኞታችን የፈለግነው ነገር ማሳካት ከፈለግነ ትክክለኛው ታይም አሁን እንደሆነ ማለት ነው። ሁሉን ነገር በአንድ ጊዜ ጀምሩ። ያሰባችሁትን ነገር በአንድ ጊዜ አድርጉ እያልኩ አይደለም። እኔም እንዳልኳችሁ ማላደርገው ነገር አለ ማድረግ እንዳለብኝ እያወቅኩ ማለት ነው። ግን ፕራዮሪቲ በምሰጡት ነገር ጀምሩ። ለእናንተ ምንድነው ሁሌ ቅድሚያ የምትሰጡት ነገር? እሱን ነገር ፐርፌክት የሆነን ታይም ሳትጠብቁ አሁኑ ጀምሩት። በጣም በትንሹ ጀምሩ። ደግሞ አንዳንድ ሰዎች በጣም በከባዱ ጀምረው ነው የሚያቆሙ። ለምሳሌ ጂም የመጀመሪያ ቀን በጣም የሰራ ሰው አይቀጥልም። በጣም ያስጠላል። ድጋሚ አይምሮ ሊሄድ ሲል ወደ ስፖርት ቤት ሊሄድ ሲል በጣም ከባድ ስራ አድርጎ ነው የሚያስበው ማለት ነው። በጣም በትንሹ ጀምሩ። ግን አትሊስት መጀመራችሁ ነው ዋናው። በምንም አይነት ሁኔታ ጀምሩ። ኢቭን ዝግጁ ራሱ እስከምትሆኑ አጠብቁ። በማድረግ ውስጥ ነው ዝግጁ መሆን ራሱ የሚቻል ማለት ነው። ስለዚህ ኢትስ ታይም ቱ ስታርት ማለት ነው። ለመጀመር ጊዜው አሁን ነው። ይህ ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።